የሰሜን ወሎ ተቃውሞ በወልዲያ በመርሳና በአካባቢው ተጠናክሮ መቀጠሉ ተነገረ። በወልዲያ ከተማ በዛሬው ዕለት ከፍተኛ የህዝብ ተቃውሞ ሲካሄድና የመንግስት ተቋማት ላይ ጥቃት ሲሰነዘር ውሏል። በከተማዋ ለ3 ቀናት ከቤት ያለ መውጣት አድማም ተጀምሯል። የመርሳ ከተማዋና አስተዳዳሪ የህወሓትን አገዛዝ በሚቃወሙ ሰዎች ተገደሉ። በከተማው ያለው ተቃውሞ ለ3 ቀናት ቀጥሏል። የሰሜን ወሎ ዋና ዋና መንገዶችም በሙሉ ተዘግተዋል። በቅርቡ ከስር የተለቀቁት ዶክተር መረራ ጉዲና ባምቦና በጊንጪ ከተሞች ህዝብ ከፍተኛና ደማቅ አቀባበል ተደረገላቸው። በተለይ አምቦ ህዝብ በስቴዲየም በመታደም ለዶክተር መረራ ያለውን አክብሮትና ፍቅር በአደባባይ ገልጿል። በአዲስ አበባ 5 ነባር መንደሮች ሊፈርሱ ነው። ጤና ይስጥልኝ አድማጮቻችን፣ ከኢሳት ሬዲዮ የዛሬውን ማለትም ጥር 21 ቀን 2010 ዓ.ም ስርጭታችንን ይዘን ቀርበናል። የዛሬ ሬዲዮ ስርጭታችንን ምናላቸው ስማቸው መራለሁ፣ በቴክኒኩ ደግሞ ልዩ ጸጋይ አብራኝ ነች። ደማቅ ቃላት የተሰኘው ሳምንታዊ ፕሮግራማችንም በግርማ ደገፋ ተዘጋጅቷል። አሁን ጊዜው የዜና ነው። ኢየሩሳሌም ተክለ ጻዲቅ ታቀርብልናለች። ጥር 21 2010 ሰላም ጤና ይስጥልን። ዋሽንግተን ዲሲ ከሚገኘው የኢሳት ሬዲዮ የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ኢየሩሳሌም ተክለ ጻዲቅ ነኝ። የወልዲያው ተቃውሞ ዳግም መቀስቀሱ፣ አቶ ካሳ ተክለ ብርሃን በቴሌኮንፈረንስ ያካሄዱት የነበረው ውይይት በህዝብ ተቃውሞ መቋረጡ፣ በአዲስ አበባ 5 ነባር መንደሮች ሊፈርሱ መሆኑ የሰዓቱ ዜናችን አበይት ርዕሶቻችን ናቸው። ወደ ዝርዝር ዜናዎቹ አልፋለሁ። የወልዲያው ተቃውሞ ዳግም ተቀሰቀሰ። መሃል ወልዲያ ዛሬ ጠዋት ከፍተኛ የህዝብ ተቃውሞ ሲደረግና የመንግስት ተቋማት ላይ ጥቃት ሲሰነዘር እንደነበረም ለማወቅ ተችሏል። ከቀትር በኋላ በቤት ውስጥ የመቀመጥ የሥራ ማቆም አድማ የተመታ ሲሆን ወልዲያ ሁሉ ነገር ከእንቅስቃሴ ውጪ ሆኖ እንደዋለም ታውቋል። ህዝባዊ አመጹ በተለያዩ ከተሞች እየተካሄደ ነው። የመርሳ ከተማ አስተዳዳሪ መገደላቸውም ታውቋል። በስሪንቃ በርካታ ተሽከርካሪዎች ተቃጥለዋል። መንገዶች ተዘግተዋል። የትራንስፖርት አገልግሎት ተቋርጧል። የመርሳው ተቃውሞ ለ3ኛ ቀን መቀጠሉ ይነገራል። የሰሜን ወሎ ዋና ዋና መንገዶች በሙሉ ከአገልግሎት ውጪ መሆናቸውን የደረሰ መረጃ ያመለክታል። መሳይ መኮንን ተጨማሪ ዘገባ አለው። ህዝቡ በጥምቀት በዓል የተገደሉትን ለመዘከር የሻማ ማብራት ስነ ስርዓት ላይ ነበረ። በወልዲያ አዳጎ አካባቢ ድንገት የመከላከያና የአጋዚ ኃይል አካባቢውን ወረረና ነገሮች ተቀያየሩ። የተኩስ ሩምታ፣ ድብደባ፣ ሩጫ፣ አዳጎ ሰላማዊ አየሯ በቅጽበት ደፈረሰ። ጠዋት ይህ በሆነ ከሰዓታት በኋላ መሃል ወልዲያ ፒያሳ የህዝብ አመጽ ፈነዳና በርካታ ቤቶች ተቃጠሉ። የተገኘ የመንግስት ተቋም ላይ እርምጃ ተወሰደ። ከስርዓቱ ጋር ግንኙነት ያላቸው ግለሰቦች ንብረት ላይም ጥቃት ተሰነዘረ። አሁንም የህወሓት አገዛዝ ታጣቂዎች የመከላከያና የአጋዚ ሰራዊት አባላት በበርካታ ወታደራዊ ተሽከርካሪዎች ተጭነው መሃል ወልዲያ ላይ ሰፈሩ። ያገኙትንም መደብደብ ጀመሩ። አንድ የኢሳት እማኝ ከወልዲያ እንደገለጸው የአጋዚ ሰራዊት የወሰደው የጭካኔ እርምጃ ቃላት የሚገልጹት አይደለም። መጀመሪያ ላይ በአስለቃሽ ጭስ ለመበተን የሞከረው የህወሓት ኃይል ህዝቡ ሲጠነክርበት ተኩስ መጀመሩን ነው ከደረሰን መረጃ ለማወቅ የተቻለው። ህዝቡ በቁጣ በወሰደው እርምጃ የቀበሌ ጽፈት ቤት አቃጥሏል። ከአገዛዙ ጋር ግንኙነት ያላቸው ግለሰቦች ንብረት ላይም ጥቃት ሰንዝረዋል። አፍሪካ አካባቢ አንዳንድ ነበሩ የነሱ እቃዎች ወጥተው እነሱ ከተማ አስፋልት ላይ እንዳንቀጥሉ ነበር። ከዛ የቀበሌ የ01 ቀበሌ ተረሰበራለ ማቴሪያሎች የቀበሌ ለም የሚገኝ ተቀምጠት እነሱ ተቃውተው ማለት አስፋልት ላይ አቃጥሏቸዋል። አቃጥለው ተቀም ለሲከተል ተገመኑ ያን ካሊ ተቃጥሏል። ምንም አይነት እንቅስቃሴ የለም። ያወጣቱንም የያዙ እየሰሩ ነው ያለው። ከቀትር በኋላ በወልዲያ የነበረው ሁኔታ ሁሉም ነገር ቀጥ ያለ ነበረ። መስሪያ ቤቶች፣ ንግድ ቦታዎች፣ ትምህርት ቤቶች በሙሉ ተዘግተው የዋሉ ሲሆን በቤት ውስጥ የመቀመጥ አድማ መመታቱም ታውቋል። የወልዲያ ህዝብ ከአቶ ገዱ አንዳርጋቸው በቀር የትኛውም የብአዴን አመራር እንዳይመጣ ሲል ማስጠንቀቁንም ለማወቅ ተችሏል። በሌላ በኩል በጎብዬ ህዝቡን ለመሰብሰብ የሞከረው የፌዴሬሽን ምክር ቤት አፈ ጉባኤ አቶ ያለው አባተም ከህዝቡ ጥቃት ሊፈጸምበት እንደነበረ የገለጹት የኢሳት ምንጮች
ለከተማዋ ሽማግሌዎች እርዳታ ተርፎ ከከተማዋ እንዲወጣ መደረጉንም ጠቅሰዋል። በተያያዘ ዜና ባለፈው ቅዳሜ በመርሳ የተጀመረው ህዝባዊ ተቃውሞ ዛሬ በተለያዩ የከተማው አካባቢዎች ቀጥሏል። ከ13 ሰዎች በላይ የተገደሉባት መርሳ የህወሓት አገዛዝ ከፍተኛ የሰራዊት ኃይል በማከማቸት ህዝቡ ላይ የግፍ እርምጃ መፈጸሙን እንደቀጠለ የሚያሳዩ መረጃዎች እየወጡ ነው። በትላንትናው ዕለት የመርሳ ከተማ አስተዳዳሪ መገደላቸው ታውቋል። በሲሪንቃ ትላንት ከፍተኛ የህዝብ ተቃውሞ ተከስቷል። የአገዛዙ ደጋፊ ሚዲያዎችም የትላንቱን የሲሪንቃ አመጽ በስፋት ዘግበዋል። በሲሪንቃ በርካታ መኪናዎች ነው የተቃጠሉት። መንገዶች ተዘግተዋል። የትራንስፖርት አገልግሎትና የንግድ እንቅስቃሴዎች ተቋርጠዋል። በመርሳ ከተማም ፍርድ ቤቶች፣ ሆቴሎችና ሱቆች እንደተቃጠሉና ለቁጥር የሚያዳግቱ የንግድ ቤቶችና የመንግስት መስሪያ ቤቶች መቃጠላቸውን ሪፖርተር ጋዜጣ ዘግበዋል። በመርሳ ወታደሮች ተሰብስበው በነበረበት ወቅት በተወረወረ ፈንጂ 18 ወታደሮች ጉዳት እንደደረሰባቸው መረጃዎች አመልክተዋል። 16 ወታደሮች ሕክምና አግኝተው ከሆስፒታል ሲወጡ 2 ወታደሮች ግን በጽኑ ቆስለው ወልዲያ ልዩ ክትትል በሚደረግበት ክፍል ውስጥ ተኝተዋል። በሰሜን ወሎ ውጥረቱ ተባብሷል። ደሴ ኮምቦልቻ ሐይቅ ተጨማሪ የአጋዚ ወታደሮች እንዲሰማሩ ተደርጓል። በህወሓት አገዛዝ በቅርቡ በአሜሪካ የኢህአዴግ አምባሳደር ሆነው የተሾሙት አቶ ካሳ ተክለ ብርሃን በቴሌኮንፈረንስ ሲያካሂዱት የነበረው ውይይት በህዝብ ተቃውሞ ተቋረጠ። በአሜሪካ ከ11 ከተሞች የተውጣጡ ኢትዮጵያውያን ተመርጠው ከአምባሳደር ካሳ ተክለ ብርሃን ጋር በስልክ ኮንፈረንስ ለማወያየት ታቅዶ ራሳቸውን ካስተዋወቁ በኋላ በጥያቄና መልስ ጊዜው ከፍተኛ ተቃውሞ ገጥሟቸዋል። አቶ ካሳ ስለ ህዳሴውና ልማት እንዲሁም ኢትዮጵያን ለውጠናል ሲሉ፣ የስልክ ውይይት ተሳታፊዎቹ ግን መጀመሪያ ህዝብን መግደል አቁሙ ሲሉ አምባሳደሩን አውግዘዋል። ለዝርዝር መረጃው ምን አላቸው ስማቸው። በአሜሪካ ዋሽንግተን ዲሲ በህወሓት የተሾሙት አምባሳደር ካሳ ተክለ ብርሃን ስራ ከጀመሩ 1 ወር ተኩል ሳይሆናቸው ከፍተኛ ተቃውሞ ገጥሟቸዋል። ገና ከመሾማቸው በተቃውሞ ላይ ያለውን ዲያስፖራ የመለወጥ አቅሙ አለኝ በማለት ሲኩራሩ እንደነበር ይነገራል። በሚኒሶታ የተመረጡ የሶማሌ ኢትዮጵያ ተወላጆችን በማነጋገር ከዲያስፖራው ጋር በአደባባይ መታየት የጀመሩት አቶ ካሳ ተክለ ብርሃን ትናንት በቴሌኮንፈረንስ ከተመረጡ ሰዎች ጋር ለመወያየት ሲሞክሩ ግን ከፍተኛ ውግዘትና ተቃውሞ ደርሶባቸዋል። አቶ ጣፋ በተባሉና የህወሓት አገዛዝ ደጋፊ በሆኑ ግለሰብ አስተባባሪነት የተመረጡት 400 ሰዎች ብቻ በቴሌኮንፈረንሱ ተጋብዘው ነበር። ይሄ የዛሬ ስብሰባ ከተለያዩ ከተሞች የተገኙ ሰዎች ናቸው እዚህ በመሃላችን የሚገኙት። በዋናነት ከ10 ከተሞች ወይም 11 ከተሞች የተሰባሰቡ ናቸው። በጥቅሉ እኛ ወደ 400 ሰው ነው የጋበዝነውና በአሁኑ ሰዓት 152 ሰዎች ገብተዋል። እስከ መጨረሻው የሚመጣውንም ያየን በየመሃሉ እናስተዋውቃለን። በዚህ የቴሌኮንፈረንስ ላይ ራሳቸውን ለማስተዋወቅ አምባሳደር ካሳ ተክለ ብርሃን ሲናገሩ በኢትዮጵያ ለማንም የሚተርፍ ሰላምና ብልጽግና አምጥተናል ሲሉ በመኩራራት ተናግረዋል። የተረጋጋ ሰላም የሌለበትን አገር ቀይረን የተረጋጋ ሰላምና ለራሳችን ብቻ ሳይሆን ለአካባቢያችን የሚተርፍ እንዲሆን አድርገን እንስራው ተብሎ ይሄን ዳር ለማድረስ የሚሰራበት ስርዓት ነው ስታብሊሽድ የሆነው። በኢትዮጵያ ሁሉም አካባቢ በልማቱ ውጤት ማምጣት ሲጀምር ግን ሁሉም የተሻለ ጥቅም ለማግኘት ሲል ግጭት መፈጠር መጀመሩን ነው የገለጹት። ልማቱ በሁሉም አካባቢ ትንሽ ውጤት ማምጣት ሲጀምር ሁሉም ከልማቱ የተሻለ ጥቅም ለማግኘት ሲል በርካታ ጥያቄዎች የሚያነሳል አካባቢ የሌለበት ሁኔታ መፍጠር ተችሏል። ጥያቄውን ስናቀርበው ከፍትሃዊነትና ከእውነተኛነት ጋር አያይዞ አልተጠቀምኩም በሚል የቅሬታና መገለል ስሜት አለኝ የሚል መልክ ያለው ፖለቲካ የሚገፋውም እየተጨመረበት ባለፉት 2 ዓመታት በርካታ ባሉ ቦታዎች ላይ ግጭቶች አጋጥመውናል። አምባሳደር ካሳ ተክለ ብርሃን ንግግር ሲያደርጉ ሌላው ተሳታፊ ድምጹ እንዳይሰማ በመዘጋቱ ወዲያውኑ ምላሽ አልነበረ ቢሆንም ወደ ጥያቄና መልስ ሲገባ ግን ከፍተኛ ጫጫታና ተቃውሞ ወዲያውኑ ተጀምሯል። በቴሌ ኮንፈረንሱ ተሳታፊዎች ለምን ስልጣን አትለቁም? ለህዝብ አትሰጡም? አልቻላችሁም? ገላችኋል። ስልጣን ለህዝብ ስጡ፣ ልቀቁ። ስልጣን ፈልገሻል? ስልጣን ተለቆ አንቻለት ባለጌ ስልጣን እንዲይዝ ነው። ለምንድን ነው ይሄ ሆኖ ብላችሁ ራሳችሁ ጠይቁ። አምሮ ካላችሁ ሰው ለምንድን ነው እንደዚህ የጠላ ብላችሁ ጠይቁ። በቃ እናንተ ብቻ ናችሁ እንደ ኢትዮጵያን መፍትሄ የምትፈቱት። ሌላ ኢትዮጵያ የለም። ሌሎች ኢትዮጵያን ኢንተሌክቹዋሎች
ተማሪዎች የሉም የተማሩ የሉም አምባሳደር ካሳ ተክለ ብርሃን አንድም ጥያቄ ሳይመልሱ በተካሄደባቸው ተቃውሞ መስመሩን ለቀው ድምጻቸውን ዳግም ሳያሰሙ ከቴሌኮንፈረንሱ መውጣታቸውንም በሂደቱ የተሳተፉ ኢትዮጵያውያን ለኢሳት ያደረሱት መረጃ ያመለክታል። የቴሌኮንፈረንሱ ተሳታፊዎች አምባሳደሩ ከለቀቁ በኋላ እርስ በራሳቸው አስተያየትና ተቃውሞ ሲያሰሙ ቆይተው ወዲያውኑ መለያየታቸውን ለማወቅ ችለናል። በቅርቡ ከሆነ የወጡት ዶክተር መረራ ጉዲና በአምቦና በግንጭ ከተሞች ከፍተኛ አቀባበል ተደረገላቸው። በተለይ በአምቦ ስቴዲየም በተካሄደው የአቀባበል ስነ ስርዓት በመቶ ሺህ የሚቆጠር ህዝብ እንደታደመም ለማወቅ ተችሏል። ግርማ ደገፋ ወደ አምቦ ባደረጉት ጉዞ በሌሎች የምዕራብ ሸዋ ከተሞች በተለይም በግንጪ ከፍተኛ አቀባበል የተጠበቃቸውና በአምቦ ስታዲየም የጀግና አቀባበል የተደረገላቸው ዶክተር መረራ ጉዲና ለህዝቡ በተለይም ለወጣቱ ምስጋናቸውን አቅርበዋል። ትግሉ እንደሚቀጥል ቃል የገቡት ዶክተር መረራ ጉዲና እስከ ፍጻሜው አብረን እንሆን ሲሉም ጥሪ አቅርበዋል። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር የሆኑት ዶክተር መረራ ጉዲና ባለፉት 27 ዓመታት በኢትዮጵያ ፖለቲካ ውስጥ ሲንቀሳቀሱ ቆይተዋል። በተለይም የኦሮሞ ብሔራዊ ኮንግረስን ከመሰረቱበት ከ1988 ጀምሮ ላለፉት 22 ዓመታት በፖለቲካ እንቅስቃሴ ውስጥ በግንባር ቀደምትነት ከሚጠቀሱ የኢትዮጵያ ፖለቲከኞች አንዱ መሆናቸው ይታወቃል። ዶክተር መረራ ጉዲና የንጉሱን ስርዓት በኋላም የደርግን ስርዓት በመቃወም በመላው ኢትዮጵያ ሶሻሊስት ንቅናቄ መኢሶን ውስጥ ሲንቀሳቀሱ ቆይተዋል። በደርግ ስርዓት በፖለቲካ ተሳትፏቸው ሳቢያም ለ7 ዓመታት ታስረዋል። ታላቅ ወንድማቸውም በኢትዮጵያ ህዝብ ትግል ውስጥ ሲሳተፉ በደርግ መገደላቸውም ታውቋል። ታዋቂው ፖለቲከኛ ዶክተር መረራ ጉዲና በፖለቲካ ተሳትፏቸው ሳቢያ የአዲስ አበባ ዩኒቨርሲቲ የፕሮፌሰርነት ማዕረግ እንደከለከላቸው ማስረጃ ጠቅሰው ማሳወቃቸው ይታወሳል። ዩኒቨርሲቲው ከመምህርነት በተጨማሪ ከተከራዩበትን ቤት እንዲወጡ አድርጓቸዋል። በዚህ ሁኔታ ውስጥ እያሉ እንደገና ወደ ወህኒ መጋዛቸው ብዙዎችን አስቆጥቷል። አሁን ደግሞ በግፍ ከታሰሩበት መፈታታቸውን ተከትሎ ህዝባዊ ድጋፍና ከበሬታ እየጎረፈላቸው ይገኛል። በኦሮሚያና ሶማሌ ክልሎች ድንበር በተከሰተው ግጭት የተፈናቀሉ ሰዎች ቁጥር 1 ሚሊዮን ያህል መድረሱን ዓለም አቀፍ ሪፖርቶች አመለከቱ። ስደተኞቹ በ400 ጣቢያዎች መስፈራቸውን ሪፖርቱን ያቀረቡት ተቋማት ገልጸዋል። ተፈናቃዮቹ በቂ እርዳታ እየተደረገላቸው አለመሆኑንም በሪፖርቱ ተመልክቷል። ብርታይት ግርማይ በኦሮሚያና ሶማሌ ክልል አዋሳኝ አካባቢዎች የተፈናቀሉት ኢትዮጵያውያን በተለያዩ የሀገሪቱ አካባቢዎች በተበራከተው ግጭት ምክንያት ተዘንግተዋል። በቀደሙ ሪፖርቶች 700,000 ህዝብ መፈናቀሉ ሲነገር ነው የቆየው። ኦቻ የተባለው የተባበሩት መንግስታት ድርጅት ተቋም ከብሔራዊ አደጋና መከላከል ኮሚሽን ጋር ባደረገው ጥናት ግን በሶማሌና ኦሮሚያ ክልሎች አዋሳኝ አካባቢዎች የተፈናቀሉት ሰዎች ቁጥር 1 ሚሊዮን ያህል ተጠግቷል። እንደ ሪፖርቱ ገለጻ 857,000 የሚሆኑ ዜጎች መፈናቀላቸው ሲረጋገጥ ቁጥሩ ከዚያም ሊልቅ የሚችልበት ሁኔታ አለ። በሁለቱም አጎራባች ክልሎች ያለው ግጭት አሁንም እንዳልበረደ ሪፖርቱ አመልክቷል። ተፈናቃዮቹ በ400 መጠለያ ጣቢያዎች ሰፍረው እንደሚገኙ ነው ሪፖርቱ የገለጸው። ከሶማሊያ የተፈናቀሉት የኦሮሞ ተወላጆች ከፍተኛውን ቁጥር ይዘዋል። በሪፖርቱ እንደተመለከተው ከተፈናቀሉት 1 ሚሊዮን ሰዎች 68,000 የሚሆኑት ሶማሌዎች ናቸው። ቀሪዎቹ ግን ኦሮሞዎች መሆናቸውን የተነገረው። ተፈናቃዮቹ በቂ እርዳታ እየተደረገላቸው አለመሆኑንም በሪፖርቱ ተገልጿል። በመጠለያ ጣቢያዎች ከሰፈሩት በተጨማሪ በየዘመድ ቤቱና ተረጂዎቹን ለማስጠጋት ፈቃደኛ በሆኑ ሰዎችም የሚረዱ አሉ ተብሏል። ከተፈናቃዮቹ መካከል አስቸኳይ እርዳታ የሚፈልጉት 110,000 አባወራ ቤተሰቦች እንደሆኑ ነው የተነገረው። ከነዚህም ውስጥ 58,000 አባወራዎች ከኦሮሚያ ሲሆኑ 41,000 ያህሉ ደግሞ ከሶማሌ ክልል ናቸው ሲል ገልጿል ሪፖርቱ። በግጭቱ ሳቢያ ከተፈናቀሉት መካከል 93,000 የሚሆኑት ህጻናት ትምህርታቸውን ማቋረጣቸው ተነግሯል። እናም እነዚህ ልጆች በአስቸኳይ ጊዜ የትምህርት አቅርቦት ዘዴ ያቋረጡትን ትምህርት እንዲጀምሩ ማድረግ እንደሚያስፈልግ ነው የተገለጸው። 52,000 አርብቶ አደሮች ደግሞ ከብቶቻቸውን በግጦሽ ማጣትና በውሃ እጥረት ከፍተኛ ችግር ላይ ናቸው ተብሏል። በኦሮሚያና ሶማሌ ክልሎች አዋሳኝ አካባቢዎች የተፈናቀሉት 1 ሚሊዮን የሚጠጉ ሰዎች በውሃ እጦት ከፍተኛ ስቃይ ላይ መሆናቸው ታውቋል። በአዲስ አበባ 5 ነባር መንደሮች ሊፈርሱ ነው። ነባሮቹ መንደሮች ለማፍረስ ደግሞ ከአካባቢው ነዋሪዎች ጋር ውይይት እንደሚደረግ ታውቋል። ጉዳዩ የሚመለከታቸው አካላት እንዲህ አይነቱ ስትራቴጂ የህወሓት አገዛዝ አብሮ የኖረውን ህዝብ በመበታተን ለራሱ ባለሀብቶችና ለደጋፊዎቹ ለመስጠት በየጊዜው የሚነድፈው እኩይ እቅድ ነው ሲሉ አውግዘዋል። ህብረተሰቡም እንዲህ አይነቱን እኩይ ተግባር በጋራ በመሆን ማስቆም ይገባዋል ሲሉ ጥሪ አቅርበዋል። ለተጨማሪው ሰውነት ተመስገን
በቅርቡ ከነዋሪዎች ጋር ውይይት ተካሂዶባቸው ይፈርሳሉ የተባሉት ቤቶች 78 ሄክታር መሬት ላይ ያረፉ ናቸው ተብሏል። የከተማዋ የመሬት ልማትና ማደስ ኤጀንሲ እንደሚለው ከሆነ እነዚህ ቤቶች ሲፈርሱ የተነሺዎችን መብት ባስከበረ መልኩ ነው። ይህን የማፍረስ ስነ ስርዓት ለማካሄድ ኤጀንሲው ሙሉ በሙሉ ዝግጅቱን ማጠናቀቁን አስታውቋል ሲል ሪፖርተር በዘገባው አስፍሯል። ቀጣዩ ስራ ከነዋሪዎች ጋር መወያየት መሆኑን በመጠቆም ጭምር በ2010 ሁለተኛው ግማሽ ዓመት ላይ ለመፍረስ እቅድ የተያዘላቸው አካባቢዎችም በአራዳ ክፍለ ከተማ አሜሪካ ግቢ ቁጥር 2 ገዳም ሰፈር፣ በየካ ክፍለ ከተማ ከሾላ እስከ መገናኛ ድረስ፣ በልደታ ክፍለ ከተማ ጌጃ ሰፈር፣ በቂርቆስ ክፍለ ከተማ ካሳንችስ ቁጥር 3 ቶታል ነዳጅ ማደያ አካባቢ ያሉ መንደሮች ናቸው። እቅዱ በሌላ በኩልም ከቦታው የሚፈናቀሉ ተነሺዎችን የካሳ መጠን ከመቼውም ጊዜ በበለጠ ተመጣጣኝ እንዲሆን አደርጋለሁ። ተነሺዎቹ አቅም ካላቸው ብሎም ቦታው በማስተር ፕላኑ ለሌሎች አገልግሎት የማይፈለግ ከሆነ በዛው አካባቢያቸው እንዲያለሙ እድል ይሰጣቸዋል ይላል። ኤጀንሲው ሌላው የያዘው እቅድ ደግሞ ከዚህ በፊት ይነሳሉ ተብለው በይገባኛልና በፍርድ ቤት እግድ ምክንያት ሊነሱ ያልቻሉ ቤቶች መልሶ ማልማቱን በተያዘለት ጊዜ ገደብ ለማካሄድ እንቅፋት መሆናቸውን ይገልጻል። ስለሆነም የፍትህ ሂደቱን የተፋጠነ ለማድረግ በአዲስ አበባ ከተማ አስተዳደር ፍትህ ቢሮ አማካኝነት ግብረ ኃይል ተቋቁሞ ስራዎች ተጀምረዋል ተብሏል። ጉዳዩ የሚመለከታቸው አካላት እንደሚሉት ከሆነ ደግሞ ይሄ የህወሓት አገዛዝ ስልት በየጊዜው ተሳስቦና ተከባብሮ የሚኖረውን ህዝብ ለመነጣጠል የሚነድፈው እኩይ እቅድ ነው። በተደጋጋሚ በመልሶ ማልማት ሰበብ ዳውን ህዝብ ከሚኖርበት ቀዬ ያፈናቀለና ቦታቸውን ለራሱ ደጋፊዎችና ባለሀብቶች ሲያከፋፍል ቆይቷል። አሁንም ቀጣዩ እቅድ ነባር የከተማዋን ነዋሪዎች ከከተማው ማራቅና ከተማዋን በራሱ ደጋፊዎችና ባለሀብቶች እንድትሞላ ማድረግ ነው ይላሉ። ይህን እኩይ እቅዱን ለማፍረስ ሁሉም በጋራ ሊነሳ ይገባዋል ሲሉ ጥሪያቸውን አቅርበዋል። በፍርድ ቤት ይግባኝ የተጠየቀባቸው ቤቶች ላይም ዘምታለው ያለው የሀገሪቱ የፍትህ ስነ ስርዓት በማንኛውም ጊዜና በማንኛውም አካል እንደፈለገ የሚቀየር መሆኑን የሚያሳይ ነው ሲሉም ያክላሉ። እናም ነዋሪው በሚሰነዘርለት የመደለያ ቃል ሳይዘናጋ ያገዛዙን የመነጣጠልና የዘረፋ እቅድ እንዲያከሽፍ ጥሪ አቅርበዋል። የሰዓቱ ዜናችን የስካሁኑ ነበር። መልካም ቆይታ ከቀሪዎቹ የኢሳት ፕሮግራሞች ጋር እንዲሆንላችሁ እንመኛለን። መልካም ጊዜ። ጤና ይስጥልኝ። ብሩክ ይባስ እባላለሁ። የኢሳት ባልደረባ ነኝ። በኢሳት ውስጥ በማገልገሌ እጅግ ደስተኛ ነኝ። ኢሳት የኢትዮጵያ ሕዝብ ለነጻነት የሚከፍለውን ዋጋ ለማገዝ የተቋቋመ ተቋም ነው። በ7 ዓመት ጉዞ ኢትዮጵያውያንን መከራና ስቃይ ለዓለም በማሳየትና በማስደመጥ ጉልህ ሚና ተጫውቷል። መከራው የበዛበት ሕዝባችን ከመከራው ይወጣ ዘንድ ኢሳት የበኩሉን እንዲወጣ በመላው ዓለም ያላችሁ ሀገር ወዳጆች ከጀርባችን ነበራችሁ። እናመሰግናለን። አሁን ኢሳት ይበልጥ እየተነከረ ከትላንትናው አዝጋሚ የነጻነት ጉዞ ወደ ፈጣኑ የነጻነት ጉዞ ተሸጋግሯል። ለዚህ ጉዞ የእናንተን ድጋፍ ይበልጥ የምንፈልግበት ጊዜ ደርሷል። እኔ ከባልደረባነት በተሻገረ ኢሳትን በቋሚነት በወር ለመደገፍ ቃሌን አስፈራለሁ። እናንተስ ኢሳትን የምትወዱ የሀገራችሁን ነጻነት የምትናፍቁ ወደ ድረገጻችን ሄዳችሁ ዶኔት የሚለውን ማስፈንጠሪያ ስትጫኑ የሚመጣውን ቅጽ በመሙላት የነጻነቱን ጉዞ አብራችሁን ተጓዙ። ወይንም በስልክ ቁጥራችን 888 772 37 28 ኤክስቴንሽን 4 ብላችሁ ደውሉልን። መረጃ እናደርሳችኋለን። ኢሳት የሁላችንም ነው። አስቸኳይ የተቃውሞ ሰልፍ ጥሪ በዋሽንግተን ዲሲና አካባቢው ለምትገኙ አገር ወዳድ ኢትዮጵያውያኖች ሁሉ በወልዲያ፣ በቆቦ፣ በመርሳና በተለያዩ የአገሪቱ ክፍሎች የሚገኙ ወገኖቻችን ላይ የተፈጸመውን አሰቃቂ ጭፍጨፋ ለማውገዝና ሐዘናችንን ለመግለጽ እንዲሁም በመላው ሀገሪቱ እየተካሄደ ያለውን የነጻነት ትግል ለመደገፍና የወገኖቻችንን ጥያቄ የሆነውን ወያኔን ስልጣንህን ልቀቅ ለማለት የፊታችን ሐሙስ አስቸኳይ ሰልፍ ስለተዘጋጀ ዘር፣ ሃይማኖት ሳይለየን የጥሪውን ማጠር ሳይገድበን በጋራ ተጨማሪ ድምፅ እንድንሆንለት ለነጻነት እየታገለው ባለው ወገናችን ስም እንጠይቃለን። ቦታ የወያኔ ኤምባሲ 3506 ኢንተርናሽናል ድራይቭ። ቀን ሐሙስ ፌብሩዋሪ 01 2018።
ሰዓት በ9 AM የዋሽንግተን ዲሲ ግብረ ኃይል ይህንን አስቸኳይ ጥሪ ዋሽንግተንና አካባቢው ለምትገኙ ኢትዮጵያውያን ያስተላልፋል። የልጅ ልጅ ሞት ሳታይ ያገዋል ስቃይ ሳታይ በጊዜው ያለፈች ተስፋ የሰነቀ የነጻነት ድምፅ ገዳዮችን ያስጨነቀ የእምቢተኞች ልሳን የደም ዋጋ የተከፈለበት የነገ ሰዎች መልእክት አድማስ ተሻጋሪ የትግል ጥሪ። ለመሆኑ ጥሪው ተሰምቶሻል? አንተስ የወገንህ የእኩልነት ሲቃ ታይቶሃል? መልሱ አዎ እንደሚሆን አንጠራጠርም። እንደዚያ ከሆነ በዚህ ተስፋ ሰጪ ነገር ግን አስጨናቂ ጊዜ ከወገንህ ጋር ቁም። የሕዝብ አጋርነትሽን በድርጊትሽ አስመስክሪ። ዶላርሽን ለነፍሰ ገዳዮች አሳልፈሽ አትስጪ። ፓውንድ ዩሮህን ለአውሬ አትቀልብ። ገንዘብሽን በባንኮች በኩል አትላኪ። አማራጭ መንገዶችን ተጠቀሚ። ከቻልክ ለወገን ሲባል ለተወሰነ ጊዜ አትላክ። ካልተቻለ የአቅምሽን ያህል ቀንሺ። ንግድም ግንባታም ሀገር ሰላም ሲሆን ነውና ለሕዝብ ስትል እጅህን ሰብስብ። ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል። ይህ የኢሳት ሬዲዮ ነው። ማስታወቂያዎችንና ዜና ሰምተን ተመለስን። የዕለቱን የሬዲዮ ስርጭት በመምራት ምናላቸው ስማቸው፣ በቴክኒኩ ደግሞ ልዩ ጸጋዬ። እስከ ስርጭታችን ፍጻሜ ድረስ አብረናችሁ እንቆያለን። በዛሬው ዕለት በሰሜን ወሎ የተካሄደውን ተቃውሞ በተለይም በወልዲያ በመርሳና በአካባቢው ያገረሸውን ህዝባዊ እምቢተኝነት በተመለከተ መሳይ መኮንን ያጠናቀረው ዘገባ አለ። ወደዚሁ እናልፋለን። ከየት ነው? ወልዲያ ሰሜን ወሎ ወልዲያ ምን አለ ዛሬ ሙሉ ለሙሉ ከተማውን ያው ተቆጣጥሮታል ወታደር እና ሁሉ ነው በየሀገሩ እየተመሰነ አዎ ጧት ላይ ኃይለኛ ተቃውሞ ነበረ። ከዛ ከትግራይ ወደ 5-6 ኦራል መኪና መጣ። ህዝቡን ደብድበው ምን ብለው በተኑት። ያው እነሱ ተቆጣጠሩት። ወደ 3-4 ቤቶች የሚሆኑ ጎንደር በር አካባቢ ነበረ። ምግብ ስኛ እየቆሰሉ ይሰራላችሁ ነበር። እነሱ ተቃጥለዋል። ወደ ፒያሳም አካባቢ 2 ተቃጥለዋል። ህዝቡ በጥምቀት በዓል የተገደሉትን ለመዘከር የሻማ ማብራት ስነ ስርዓት ላይ ነበረ። በወልዲያ አዳጎ አካባቢ የተኩስ ሩምታ፣ ድብደባ፣ ሩጫ አዳጎ ሰላማዊ አየሯ በቅጽበት ደፈረሰ። ያው ዛሬ በጣም ከውጢ ነበር። ያው የነበረው ነገር በእንትን ነበር። በሞቱት ሰዎች ሻማ ፕሮግራም ነበር እና በዛ ሻማ ፕሮግራም ላይ ወጣቱ ብዙ ሞቱ እያወረደ ነበረ። ከዛ ብዙ ላይ ያለ ከፒያሳ አዳጎ በሰፈር ነበርና ልክ አዳጎ በሚደርሱ ሰዓት ጥይት መጥቷል ተባለ። አርማብተኝና መከላከያ ነው። በዛ የጥይት አዳምን ወረደበት። ወጣቱን በየሄደበት ቦታ ተበታተነ እና ወጣቱ ከተበታተነ በኋላ ማለት ነው እየተከተለ ሮርሷን ከተማው ሰላም ነው ወደ ከተማ በሚወጣበት ሰዓት ከተማው ደግሞ ከየት እንደምትታወቅምና መከታከያው ከዛ ከተማውን ሞሮታን ልክ ወጣቱ በሚያሳት ሲከተሏቸው ከተማው ላይ የነበሩት ፖሊሶች እነሱን እያሳደዱ መከላከያው እያሳደዷቸው ወደ ጫካ ገቡ። ከዛ ጫካ ከገቡ በኋላ እስካሁን ድረስ ከጫካ ያልተመለሱ ልጆች እንዳሉ ነው። የህወሓት አገዛዝ ታጣቂዎች የመከላከያና የአጋዚ ሰራዊት አባላት በበርካታ ወታደራዊ ተሽከርካሪዎች ተጭነው መሃል ወልዲያ ላይ ሰፈሩ። ያገኙትንም መደብደብ ጀመሩ። አንድ የኢሳት እማኝ ከወልዲያ እንደገለጸው የአጋዚ ሰራዊት የወሰደው የጭካኔ እርምጃ ቃላት የሚገልጹት አይደለም። መጀመሪያ ላይ በአስለቃሽ ጭስ ለመበተን የሞከረው የህወሓት ኃይል ህዝቡ ሲጠነክርበት ተኩስ መጀመሩን ነው ከደረሰን መረጃ ለማወቅ የተቻለው። ህዝቡ በቁጣ በወሰደው እርምጃ የቀበሌ ጽፈት ቤት አቃጥሏል። ከአገዛዙ ጋር ግንኙነት ያላቸው ግለሰቦች ንብረት ላይም ጥቃት ሰንዝረዋል። በጠቅላላ አንፈልግም፣ በዚህ መንግስት መመራት አንፈልግም ነው ታርጌቱ። ይህ ስንል አንዳንድ የኢህአዴግ ጽፈት ቤቶች ምናምን ያነጋግሩ ፈለጉ። ከክልሉ መንግስት ከአቶ ገዱ ውጭ ሌላ ማንንም አናግርም አናግርም አንሰበሰብ ብሎ የለም እየታሰሩ ወደ በረሃ ብቻ ለማለት በረሃ እንዲደርሱ እንግዲህ ምን እንዳደረጓቸው እንደወሰዷቸው አናውቅም። ያሰሯቸው ሰዎች አሉ። በጣም ብዙ ሰው በጣም በቃ ህዝቡ የሚፈልገው መሳሪያ ብቻ
ሌላ ምንም አይፈልግም። ከቀትር በኋላ መስሪያ ቤቶች፣ ንግድ ቤቶች ዝግ ናቸው፣ እንቅስቃሴ የለም። መስሪያ ቤት ቀርቶ ካርድ ልገዛበት የለም። ምን ሁሉም ነገር ከቀትር በኋላ በወልዲያ የነበረው ሁኔታ ሁሉም ነገር ቀጥ ያለ ነበረ። መስሪያ ቤቶች፣ ንግድ ቦታዎች፣ ትምህርት ቤቶች በሙሉ ተዘግተው የዋሉ ሲሆን በቤት ውስጥ የመቀመጥ አድማ መመታቱም ታውቋል። የወልዲያ ህዝብ ከአቶ ገዱ አንዳርጋቸው በቀር የትኛውም የብአዴን አመራር እንዳይመጣ ሲል ማስጠንቀቁንም ለማወቅ ተችሏል። ፒያሳ አካባቢ አንዳንድ ነበሩ የነሱ እቃዎች ወጥተው እነሱ ከተማ አስፋልት ላይ እንዳንቀጥሉ ማለት ነው። ከዛ የቀበሌ የ01 ቀበሌ የሚባል ነገር አለ። ማቴሪያሎች የቀበሌ የለም የሚጠቀሙበት እነሱ ተቃወጠው ማለት አስፋልት ላይ አቃጥሏቸዋል። አቃጥለውታል። በሲቀጥል ደግሞ ያን አካባቢ ተቃጥሏል እና ምንም አይነት እንቅስቃሴ የለም። ያው ወጣቱንም እየያዙ እያሰሩ ነው ያለው እና ምንም አይነት እንቅስቃሴ የለም። ከቃጥሎ በኋላ ወጣቱን መንገድ ላይ ያገኙት ወዲያ ሲላል እነሱን የተከረፈ ድንጋይ አንሱ እያሉ እየተበደባቸው ነው። በሲሪንቃም ትላንት ከፍተኛ የህዝብ ተቃውሞ ተከስቷል። የአገዛዙ ደጋፊ ሚዲያዎችም የትላንቱን የሲሪንቃ አመጽ በስፋት ዘግበዋል። በሲሪንቃም በርካታ መኪናዎች ነው የተቃጠሉት። መንገዶች ተዘግተዋል። የትራንስፖርት አገልግሎትና የንግድ እንቅስቃሴዎች ተቋርጠዋል። በመርሳ ከተማም ፍርድ ቤቶች፣ ሆቴሎችና ሱቆች እንደተቃጠሉና ለቁጥር የሚያዳግቱ የንግድ ቤቶችና የመንግስት መስሪያ ቤቶች መቃጠላቸውን ሪፖርተር ጋዜጣ ዘግቧል። አሁን አደባባይ ላይ ሰው ይታያል። መንገዶች ላይ አሁን ወደ ገባ አንተ ጋር እዛ አስፋልት እነሱ ጋር ጎን ነበሩ። አሁን ወደ ቤት ገብቻለሁ። ነገ ማክሰኞ ገበያ ይቆማል። ነገ ትልቅ ገበያ አለ እና የማህበረሰቡ ስጋቱ ራሳቸው ነገ ገበያ ላይ አፈንድተው ኢንዱስትሪ እንዲቀርሱት የሚል ደግሞ ለማድረግ ወደኋላ አይሉም ነገር አይደለም። በሰሜን ወሎ ውጥረቱ ተባብሷል። ደሴ ኮምቦልቻ ሐይቅ ተጨማሪ የአጋዚ ወታደሮች እንዲሰማሩ ተደርጓል። ጀግናው የወሎ ለወያኔ ያንስም በላይ ከሳብዬ ታልቀሰቅስም ጀግናው የወሎ ለወያኔ ያንስም በላይ ከሳብዬ ታልቀሰቅስም ጀግናው የወሎ ለወያኔ ያንስም በላይ ከሳብዬ ታልቀሰቅስም ጀግናው የወሎ ለወያኔ ያንስም አንተ ተቆጣለ ነፍስህን አይማረው ወረረው ረየና ወጃን የቆፈር ከተማ ወሎ እየተራበ ትግራይ እየለማ ዝማለቆ ወሎ ምኬን እየሰማ ዝማለቆ ወሎ ምኬን እየሰማ በላይ ካሳብዬ ታልቀሰቅስም ጀግናው የወሎ ለወያኔ ያንስም በላይ ካሳብዬ ታልቀሰቅስም ጀግናው የወሎ ለወያኔ ያንስም ወያኔ ሲወስደው አገሩን ገንጥለው እንደ ጎንደር ጎጃም ተነስ ወሎ ተነስ ወግምራ ተነስ እጁ ሰው ይንበርከክ ወያኔ ክንድህን ይቅመሰው ቅሌት ልምድ ሆኖ ያልተጠበጠው በገኔ ወሎ ልጅ አንስተህ አፍርጠው 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 አየጎማ አየጎማ አየጎማ
ያደለው ያየ ነብረበለው ያያ ጋለ መሬቱ ያያ ጋለ መሬቱ ያያ ጋለ መሬቱ ያያ ጋለ መሬቱ ወርሰን ካልወሰነው የኛ ነው ያሉት ያያ ጋለ መሬቱ አልገዛም ብሎ ያለ ባለቤቱ ያያ ጋለ መሬቱ ተወጥነ ከካው ይፈጃል እሳቱ ያያ ጋለ መሬቱ ያያ ጋለ መሬቱ ያያ ጋለ መሬቱ አለይኩማ አለይኩማ ጀግና ወሎዬ ጀግና ወሎዬ ናገር ተራራው እስኪ ፍረደን ፍርሃት አናውቅም ወሎ ተወልደን ከዳር እስከ ዳር ስማይ ግድ የለም እጅ ካጣናት ሌላ አገር የለም አገር በምሴ ከደረሱብኝ የማያስተኛ በሽታ አለብኝ ስላሌ ደሞ ላለውጉማ 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 ስላሌ ደሞ የወረሞ ልጅ አገር ወዳዱ ፊት አክስታቸው ታሪክ ክዱ የሐረሩ ልጅ ውጋዴ አንበሳ እናት ሀገር አሁን ተነሳ የደቡብ ወጣት የለምለም አገር በኢትዮጵያ አንድነት እንዳትበገር የጉራጌው ልጅ ተነሳ ጓዴ አባረ በለው ያንን ወንበዴ የአማራው ፋኖ እስኪ ተነሳ አስቀመጥክበት ጋሻህን ነሳ ላለኩም ስላሌ ደሞ እምቢ አለ ወይ ምክር እምቢ አለ ወይ እምቢ ካለማ እምቢ አለ ወይ መሬት ክነካ ወይ እምቢ ካለማ እምቢ አለ ወይ መጥቶ ደፈረ ወይ እምቢ ካለማ እምቢ አለ ወይ ያልሰማህ አለ ወይ እምቢ ካለማ ባህር ጉማ ጉማ የዚህ ጎበዝ እናት ምነው በደገመች እንደ ልጇ ታጥቃ አሻፈረኝ ባህር ጉማ ብሎ እንዲህ ሀገሬ ኦሮሞ ከአማራ ባህር ጉማ ብሎ ሙስሊም ክርስቲያኑ አንድ ሆነ አገር ተደፍሯ ድንበር ታሪክ ተረሳ እምቢ በል ተነሳ እምቢ በል ግድ የለም እንዳንተ ወንድለም አደራ መሬቱን አሳየው መሬቱን ዘርቆጥሮ ያፈት ያቁማል ደጅ እምቢ በል በልጣለው ጠበንጃ እየተከታተላችሁ የምትገኙት ከኢሳት የሚተላለፍላችሁን የሬዲዮ ስርጭት ነው። ለትንታኔ ከመረጥናቸው ሁለት ርዕሰ ጉዳዮች ወደ ሁለተኛው ትንታኔን የምናልፈው በአዲስ አበባ 5 ነባር መንደሮች ለመፍረስ በዝግጅት ላይ እንደሚገኝ የአዲስ አበባ አስተዳደር አስታውቋል። ነባሮቹን መንደሮች ለማፍረስ ደግሞ ከአካባቢው ነዋሪዎች ጋር ውይይት እንደሚደረግ ነው የተገለጸው። በተለያዩ የአዲስ አበባ አካባቢዎች ማለትም በአራዳ ክፍለ ከተማ አሜሪካ ግቢ ቁጥር 2 እና ገዳም ሰፈር፣ በየካ ክፍለ ከተማ ከሾላ እስከ መገናኛ ድረስ፣ በልደታ ክፍለ ከተማ ጌጃ ሰፈር፣ በቂርቆስ ክፍለ ከተማ ካዛንቺስ ቁጥር 3 ቶታል ነዳጅ ማደያ አካባቢ ያሉ መንደሮች ይፈርሳሉ። የአዲስ አበባ ከተማ ህዝብ ግን ይህንን የማፍረስ ሂደት እየተቃወመ ነው የሚገኘው በተለያዩ ምክንያቶች። ከዚሁ ጋር በተያያዘ በአዲስ አበባ አስተዳደር የቀድሞ መሐንዲስና የከተማ ልማትና ቦታ መምሪያ ቴክኒካል አማካሪ ዶክተር ግዛቸው ተፈራን በስልክ መስመር ላይ አግኝቻለሁ። ዶክተር ግዛቸው ጤና ይስጥልኝ። ጤና ይስጥልኝ፣ እግዚአብሔር ይመስገን። ይሄ የማፍረስ ሂደት የማይቀር መሆኑ ተገልጾ ወደ እርምጃ እየገባ ነው የአዲስ አበባ አስተዳደርና ብዙ ጊዜ ነዋሪዎች ይሄን ጉዳይ ይቃወሙታልና ልማት ለማምጣት ነው የሚለው አገዛዙና ይሄን ሁኔታ እንዴት ይመለከቱታል እርሶ እንደ ባለሙያ? ይሄ ወደ 8 ጉዳዮችን ከዚህ ጋር የተያያዙ ችግሮችን ማንሳት ይቻላል። አንደኛ ነገር ይሄ የልማት ጉዳይ ሲመጣ ህዝቦችን ከመጀመሪያው ከችግር አንፃር ለዛ አካባቢ ችግር መፍትሄ የሚሆን ከመጀመሪያው ህዝቡን ያሳተፈ ምክክር ማድረግ አለበት። የህዝቡ ተሳትፎ የጎደለው መሆን የለበትም። አሁን እነሱ እንደሚያደርጉት አፈራረሱ ላይ ሳይሆን ገና ሲጀመር ከንድፈ ሐሳብ ጀምሮ
ምን ማድረግ ይሻላል ይሄ ችግር አለ ከሚል መምጣት የህዝቡን ተሳትፎ ማስጀመር ሲገባቸው ቶፕ ዳውን አፕሮች ነው የቀረበው። ከላይ ወደ ታች ይሄን አምጥቻለሁ ይሄንን ላይ ተወያዩ ነው የሚለው። ከህዝቡ በኩል የሚቀርበው ዕውቀት ከህዝቡ በኩል ያለው ተሳትፎ ኮንሲደር አልተደረገም ማለት ነው። አሁን ውይይት እናካሄዳለን እየተባለ ነውና አሁን ያሉት ጉዳይ አሁን በሚደረገው ውይይት መልስ ሊያገኝ አይችልም። ምክንያቱም ከመጀመሪያው ነው የከተማ ፕላን ወይም አንድ ንድፍ መጀመሪያ ሲጀመር የአንድን ችግር መፍትሄ እንሰጣለን ብሎ ነው የሚጀምረው። ከዛ ጀምሮ ከመጀመሪያው ጀምሮ እስከ መጨረሻው ድረስ ነው የህዝብ ተሳትፎ መኖር ያለበት እንጂ አሁን ሊፈርስ ሲል ህዝቡን ማወያየት ተገቢ አይደለም። አንደኛ የይስሙላ ውይይት ነው፣ የይስሙላ ተሳትፎ ነው። ህዝቡ አልተሳተፈበትም ማለት ይቻላል። ካለቀለት በኋላ ነው የሚያወያዩት። ይሄ ተገቢ አይደለም። በከተማ ፕላን መመሪያ መሰረት ንድፍ ጉዳይ መሰረት። ሁለተኛ ችግር የሚያስከትለው አሁን የመስሪያ ቦታና ሚስማች ያመጣል። የመኖሪያ ቦታና የስራ ቦታዎች የሚስማች ያመጣል። አይገናኙም፣ ይራራቃሉ። ያንን ፍልሰት ስለሚያመጣ ሰዎች ከስራቸው ከነበሩበት ቦታ ላይ ሌላ ተጨማሪ ርቀት ሊያመጣባቸው ይችላል እና መፈናቀልና ወደ ሌላ ቦታ የመዘዋወርና የመኖር ጉዳይ ሲመጣ ስራቸው አይዞርም እና ያ የሚስማች ሊያመጣ ይችላል። የርቀት ችግር ሊያመጣል፣ የትራንስፖርቴሽን ችግር ያመጣል፣ ተጨማሪ ወጪ ያመጣባቸዋል፣ ወይም ደግሞ የስራ አጥነት ጉዳይ ያመጣል ማለት ነው። በተለይ ስራ ላላቸው ሰዎች ማለት ነው። ስራ ለሌላቸውም ሰዎች ያለውን የስራ አጥነት ጉዳይ እንደውም የበለጠ እንዲፋለስ ያደርጋል ማለት ነው። በመልሶ ማልማቱ ድሃውን ህዝብ ከሚኖርበት ቀዬ በማፈናቀል ቦታዎቹን ለራሱ ደጋፊዎችና ባለሀብቶች ያከፋፍላል ይባላልና ይህስ ምን ያህል ፍትሃዊ ነው? ልማት ሲባል በተለይ ለአገዛዙ ቅርበት ላላቸው ባለሀብቶች የሚሰጥ ከሆነ ምን ሊያስከትል ይችላል? ምንድነው ይሄ ተገቢ ያልሆነ የሪሶርስ ድልድል እንዲኖር ያደርጋል። የአነስተኛ ገቢ ያላቸውን አፈናቅሎ ከፍተኛ ገቢ ያላቸውን ወይም ደግሞ ለገዢው መደብ ደጋፊ አባላትን ማባዣ ነው የሚሆነው። ይሄ ወይም የአንድ ዘር ሰፈራ ወይም የአንድ ፓርቲ ሰፈራን እዛ አምጥተው ሌሎቹን የማፈናቀል ጉዳይ ሊሆን ይችላል። ይሄ ጀንትሪፊኬሽን ይሉታል በእንግሊዝኛው። ይሄ ማለት ምንድነው? የገዢውን ደጋፊ ወገን ማባዣ ነው የሚያደርገው። ለነሱ ጥቅም፣ ለነሱ የበለጠ ማካበቻ ወይም ደግሞ ለሙስና ኮራፕትድ ለሆነ መጠቃቀም ወደዛ እንዲሄድ ያደርጋል ማለት ነው። ይሄንን እኔ ወደ 7ኛው ላይ ነው ያስኩት። የዋጋ ልዩነት ራሱ እዛ ከተማ ውስጥ ያለው ዋጋና ለነዚህ ሰዎች የሚሰጠው በካሳ መልክ የሚሰጠው ቦታ ወይም የሚሄዱበት ቦታ የዋጋው ልዩነት ትልቅ ልዩነት ነው ያለው። መንግስት ቦታ ይሸጣል። እነዚህ ከዛ ላይ የሚነሱ ሰዎች ቦታ አይሸጡም። ለነሱ የቦታ ገንዘብ ተቆጥሮ አይደለም የሚሰጣቸው። የሚሄዱበት ቦታ ረከስ ያለ ቦታ ነው። ከዛ ሁሉ በገንዘብ የማይተመን የማህበራዊ ትስስር አለ እዛ ቦታ ላይ። የባህል ትስስር አለ። ሴንቲሜንት ያለው ጉዳይ አለ። የእድር ጉዳይ አለ። አንዳንድ ባህላዊ የሆኑ ግንኙነቶች አሉ። እነሱን የሚኖሩትን ነገሮች ያፋልሳል ማለት ነው። ይሄ በገንዘብ የሚተመን ነገር አይደለም። ለምሳሌ ያንን ቦታ ለምንድን ነው የተፈለገው? ችግሩ ለምንድን ነው ይሄንን ማድረግ የተፈለገው? ይሄ ልማት ለምን ተፈለገ ተብሎ ሲታይ ለማህበራዊ ጥቅም ነው ወይስ ለግል ጥቅም ነው የተፈለገው? እነዚህ ሰዎች ሲነሱ የሚመጣው ልማት የግል ነው ወይስ የማህበራዊ ነው? የመንግስታዊ የሆነ ነገር ነው? ለምሳሌ እንደ ሆስፒታል፣ እንደ ትላልቅ ትምህርት ቤቶች፣ እንደ ኮሌጆች የህዝቡ ጋራ ጥቅም ሊውል የሚችል አገልግሎት ልማት ነው የሚወጣው ወይስ የአንድ ግለሰብ አፓርትመንት ሰርቶ ማከራየት ወይም ሆቴል ሰርቶ ማከራየት፣ የአንድ ግለሰብ ፋብሪካ ይሰራበታል ወይስ ምንድነው የሚመጣው? የግል ጥቅም ለማካበቻ ነው ወይስ የሀገር ሀብት
የጋራ ጥቅም ማካበቻ ነው የሚል ነው መታየት ያለበት ልማት ሲባል ማለት ነው። ዶክተር ግዛቸው በመጨረሻ እንደው ህዝቡ ምን ማድረግ አለበት? እንደዚህ አይነት ከፍላጎቱ ውጪ በልማት ስም ከፍተኛ ጉዳት የሚደርስበት ከሆነ ይህን ሁኔታ ማስቀረት ይችላል ወይ? ምንድነው የሚጠበቅበት ከህዝቡ ይላሉ? ህዝቡ ማስቀረት ይችላል። ህዝቡ ለመብቱ ተነስቶ አልፈልግም ካለ፣ ህዝቡ አልነሳም ካለ በግድ የሚነሳበት መንገድ የለም። ህዝቡ ምንድነው የራሱን መብት ማስከበር ያለበት ራሱ ነው እንጂ ማንም ሊያከብርለት አይችልም። ማንም መሳሪያ ያዘ፣ ማንም ስልጣን ላይ ወጣ በመጣ ቁጥር ህዝቡን አፈናቅሎ ከዳር ይሁን ከከተማ ይሁን ከራሱ ቤት ከቀየው ላይ ሲፈናቀል ህዝቡ አልፈናቀልም እምቢ ማለት ነው ያለበት። ይሄ እምቢ ማለት ብቻ ሳይሆን እንደዚህ የሚያደርጉትን ባለስልጣናት ለፍርድ ማቅረብ አለበት። ህዝቡ ካለ ህዝቡ ተሳትፎ ካለ ህዝቡ እውቅና ይሄን ሁሉ ህዝብ አስነስቶ ለግል ኪስ ለግል ጥቅም ማዳበሪያ የሚያውል መንግስት ይሁን ግለሰብ ይሁን ፓርቲ ይሁን ለፍርድ መቅረብ ያለበት ጉዳይ ነው። ህዝቡ እምቢ ማለት ይችላል። መንገዱ ይሄ ብቻ ነው። እኛ ሀገር በተለይ ህግ የለም። ይሄንን የመሬት ይዞታ ህግ እና የከተማ ፕላን ህግ ከታች ጀምሮ እስከ ላይ ድረስ የሚፈጽም ፍትሃዊ የሆነ አሰራር ስለሌለ ወይም ኢንስቲትዩሽን ስለሌለ ይሄንን መቃወም ብቻ ነው ህዝቡ ያለበት። ዶክተር ግዛቸው ተፈራ በአዲስ አበባ አስተዳደር የቀድሞ ከፍተኛ መሐንዲስና የከተማ ልማትና ቦታ መምሪያ ቴክኒካል አማካሪ ለሰጡኝ አስተያየት በአድማጮቼ ስም አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ከኢሳት ሬዲዮ እየተላለፈ ያለው ስርጭታችን እንደቀጠለ ይገኛል። አሁን የእናንተኑ አድማጮች አስተያየት የምናስተናግድበት ጊዜ ላይ እንገኛለን። በ571 ለዛሬ የደረሱንንና የመረጥናቸውን አስተያየቶቻችሁን እነሆ እናስተናግዳለን። መልእክቶቻችሁን በተጠቀሰው ስልክ ብታደርሱን ለማስተናገድ ዝግጁ ነን። አሁን የአድማጮች አስተያየት ነው። ወደዚሁ እናልፋለን። አሎ ኢሳቶች የማይረሳ ቅርስ ጥለውልን ያለፉት አቡነ ጴጥሮስ በርግጥም ዛሬ ሰው ተክተዋል ማለት ይቻላል። የማይመለስ ለህይወታቸውን የሰውተኝ አባታችን አቡነ ጴጥሮስ ሁልጊዜም ቢሆን በኢትዮጵያ ታሪክ ውስጥ ጉልህ ቦታ፣ ጉልህ ስፍራ፣ ጉልህ የማነቃጫና የጀግንነት የአርበኝነት የእውነት እምነት የነጻነት አርማ ሆነው ይኖራሉ። አሁንም ቢሆን አቡነ ኤርሚያስ የወሎ አንድ አባት ተገኝተዋል ማለት ይቻላል። የወሎም ህዝብም ሆነ አሁን መስዋዕትነት የከፈሉት ጀግኖች አልሞቱም። የበለጠ እንዲያውም የበለጠ ትልቅ ቅርስ ይዘው ትልቅ ታሪክ ይዘው ነው ያለፉት። የነሱ ሞት እንደ ሞት አይቆጠርም። አባት ማለት ይሄ ነው። ትክክለኛ አባት ማለት ይሄ ነው። በቃ ይሄ ዝም ብሎ ባልሆነ በሆነው እምነቱን ሳያምኑበት መስቀል መያዙ ብቻ እምነቱ ምን ያህል ጎደሎ እንደሆነና አባታችን ግን በትክክል ጉዳዩን አስቀምጠውታል እና ምን ጊዜም ቢሆን አባታችን ልናከብራቸውና በኢትዮጵያዊነታችን ልንኮራ የሚገባ አባት እንዳለን ለማስገንዘብ ነው። አመሰግናለሁ። ይሳት ሄሎ ኢሳቶች፣ ሰላም እንደምን አደራችሁ? ሰላም እናንተ ጋር ይሁን። ምነው የጾም እንኳን በሰላም አደረሳችሁ። ይሄን ካልኩ በኋላ ወደ ወያኖቹ ልሄድና ወያኖች እናንተ እርኩስ ሐሳብ ያላችሁ የሰው ስጋ ያላችሁ የሰው ቁመት ያላችሁ በርኩስነት የተጠመቃችሁ እናንተ ህዝባችን ጨረሳችሁ፣ ደሙን ጠጣችሁ። የእናንተ ቀን ቅርብ ነው። እናንተ ከባህር ላይ ሆነን ውሃውን እየረጨነ እኛን አይነካንም ብላችኋል። ግን የማይቀር ሐቅ ነው። ከውሃ ያላችሁ ውሃ ሆናችሁ ትቀራላችሁ። እሳተ ገሞራ ይመጣል። ይሄ ንጹህ ደም ዝም ብሎ ፈሶ አይቀርም። ነኖየን ያዳነ አምላክ እኛን ያድነናል። ኢሳቶች እንዴት አደራችሁ? ደህና አደራችሁ ወይ? አረ በጣም ይገርማል። ኢሳቶች 21 ሰዎች ከኮሎራዶ ወደ ኢትዮጵያ ሄዱት በተጠንቀቅ የሚቆሙ ናቸው። ሲፈልጉ ባስቸኳይ የሚሄዱ የወያኔን ቢዝነስ ዚራን የሚያረጉ ማለት ነው። ለጦርነቱም ለገንዘቡ መሰብሰብ እነሱ ወገባቸውን ታጥቀዋል። የኛ ወንዶች አያሳዝኑም ወይ ጉድ! በፌስቡክ ጀግናዎቹ ነው የኛዎቹ። 21 ተነስተው ሄዱ። 21 ሰዎች ከኮሎራዶ። ይሄን ነገር ብታሰሙት ለህዝቡ ጥሩ ነው።
በቅድሚያ ባላችሁበት ሆኖ ጤናችሁ አይጓደል። አቶ ጌታቸው ረዳና አቶ ዘርዓ ያስገዶም የመለስ ራዕይ እስትንፋስ ከአእምሯቸው ባለመላቀቁ አቶ ጌታቸው ረዳ ባልተገራው አንደበታቸው የትግራይ ሕዝብ እንደ ትግል ተጋድሎ የልማትና የእድገት ተጠቃሚ እንዳልሆነና በቀጣይ የልማትና የእድገት ትኩረት አቅጣጫችን ትግራይን ማልማት መሆን አለበት በማለት በአደባባይ መናገራቸው ከቶ ለምን ይሆን? ለመሆኑ ህወሓት ሀገሪቱን ከተቆጣጠረበት ማግስት ጀምሮ ማንቆርቆሪያ ሳይቀር በየትኛው መንግስት ተነክተውና ተደፍረው የማያውቁ የተለያዩ ግዙፍ የማምረቻ እና ኃይል ሰጪ መሳሪያዎች ተነቅለው የት እንደተጓዙና እንደተተከሉ አጥተውት ከሆነ የእውነታውን ገጽታ ታሪክ በታሪክነቱ የሚያወሳ በመሆኑ ለታሪክ እንቶ ቀደም ሲል ያደመጣችሁት በ571 የደረሱንን መልእክቶቻችሁን ነበር። የአድማጮች አስተያየቶቻችሁን በተመሳሳይ ሁኔታ ብትልኩልን ዘወትር እናስተናግዳለን። ከኢሳት እየተላለፈላችሁ ያለው ስርጭታችን ይቀጥላል። ኢሳት ለርሶ ምንድነው? ኢሳት ለኢትዮጵያ ሕዝብ ድምጽ ነው። በኢትዮጵያ ሙስሊሞች የጠየቁትን ለህዝቡ ይፋ በማድረግ እሳት የተጫወተው ሚና ትልቅ በመሆኑ እሳት የኛ ነው የምለው። ኢሳት ለኔ ከሞላ ገደል ሁሉም ነገሬ ነው ማለት ይችላል። ኢሳት የሁሉም ኢትዮጵያዊ ጥንካሬና ሰላም ነው። ለኔ ኢሳት አማራጭ ሚዲያ ነው። እውን ኢሳት የርሶ ከሆነ ወራዊ ክፍያውን አድርገዋልን? አረፈደም። አሁኑኑ የኢሳት አባል በመሆን በየወሩ ግዴታውን መወጣት ይችላሉ። እንዴት ብለው አይጨነቁ። በኢሳት ድረገጽ www.ethsat.com ላይ ዶኔሽን የሚለውን በመጫን በፈለጉት አማራጭ በቀጥታ ወራዊ አባል ይሆናሉ። ነገር ግን እርሶ ጊዜ የማይኖሩትና በስራ የተጠመዱ ከሆነ በ888-772-3728 ኤክስቴንሽን 4 ብለው ቢደውሉ አገልግሎቱን በሚሰጡ ሰዎች ይስተናገዳሉ። በየወሩ ኢሳትን በመርዳት አባል መሆኑን መለያ ምልክት ያድርጉ። በሰሜን አሜሪካ ለምንገኝ ኢትዮጵያውያን በሙሉ በውጭ ዓለም የምንገኝ ኢትዮጵያውያንና ትውልደ ኢትዮጵያውያን SR 168 እና HR 128 ቢልን ለምርጫ ውሳኔ ወደ ጠረጴዛ እንዲቀርብና ሕግ ሆኖ እንዲጸድቅ ያላሰለሰ ጥረት እያደረግን ቆይተናል። አሁንም የየአካባቢዎቻችንን የሕዝብ ተወካዮች በአካልም ሆነ በተለያዩ መንገድ እነዚህን ቢሎች እንዲደግፉ የምናደርገው ጥረት በሰፊው እንዲቀጥል እያሳሰብን ስለዚህ ቢልና በአጠቃላይ በኢትዮጵያ እየተፈጸመ ስላለው የሰብአዊ መብት ጥሰት ዙሪያ የፊታችን ማክሰኞ በዋሽንግተን ዲሲ ጉዳዩ ከሚመለከታቸው የሕዝብ ተወካዮች እንዲሁም የተለያዩ ሰብአዊ መብት ተሟጋቾች ጋር የሚደረግ የውይይት ፕሮግራም በካፒታል ሂል ስለተዘጋጀ በዚሁ ፕሮግራም ላይ ሁላችንም ዘር፣ ሃይማኖት ሳይለያየን በርከት ብለን በቦታው በመገኘት ድጋፋችንን እንድናሳይ ጥሪያችንን እናስተላልፋለን። ቦታው ካፒታል ሂል ካኖን ሃውስ ኦፍ ቢልዲንግ ቀን ቱስዴይ ጃንዋሪ 30 2018 ሰዓት 3 PM አንድነት ኃይል ነው። የዲሲ የጋራ ግብረ ኃይል ከኦሮሞ ማህበረሰብና HR 128 አስተባባሪዎች ጋር በመተባበር ዛሬ ነገ የሚያሰኝ Happy birthday, honey. Oh my God! Thank you, Energy. መኪና ደግሞ እንዴት አገኘው ምርጫዬን? በጣም ደስ ብሎኛል። በይ እንግዲህ በአዲሱ መኪናሽ የደስደሱን ጋቢን እሺ። እንዴ ያው ምራት ነው። By the way የበፊቷን መኪናሽን ከፈለግሽ መሸጥ ትችያለሽ። እንዴ ለምን ትሬድ አላረኩም ነበር እኔ ማለት? ያው ያንቺን ምርጫ ለመጠበቅ ብዬ ነው አሃኒ። እንግዲያውስ እድሉን ከሰጠኝ ምርጫዬስ ሌላ ነበር። ምንድነው ልጅ እስቲ ንገሪኝ። ለሀገራችን ነጻነት የበኩላችንን የምንወጣበትን አሁን ያገኘን ይመስለኛል። ምንድነው ልቤን አንጠለጠልሽው እኮ ንገሪኛ። መረጃ ለታፈነው ህዝባችን ልሳን በመሆን አመታትን ለዘለቀው ኢሳት መኪናችንን ዶኔት በማድረግ ለሁሉም ኢትዮጵያዊ እውነተኛ መረጃ እንዲያገኝ የድርሻችንን ተወጣን ማለት አይደል? ዋው አስተዋይ ሚስት ይብሻል እንዴ።
ግን እንዴት ነው ዶኔት ማድረግ የምንችለው? ምንም ስጋት አይግባ፣ በጣም ቀላል ነው። በwww.ethiodsat.com ድረገጽ ላይ በመግባት ካርድ ዶኔሽን የሚለውን በመጫን ፎርሙን መሙላት ብቻ ነው። በፈለግከው ቀን ስኬጁል ካደረግን ከቤታችን መጥተው መውሰድ ብቻ ነው። እንዲህ ቀላል ነው ማለት ነው እንዴ? ሌላም አማራጭ አለ። ሰባቱንም ቀን አገልግሎት በሚሰጠው ስልክ ቁጥር 8442203728 በመደወል መኪናችንን ዶኔት ማድረግ እንችላለን። በይ ጊዜ ማጥፋት የለም፣ አሁን ነው እንደው። ጤና ይስጥልኝ ሳፍ Hey, like hard water combination. Once again, this is your night, and everyone feels right. ይህ የኢሳት ሬዲዮ ነው። አሁን ጊዜው ደማቅ ቃላት የተሰኘው ሳምንታዊ ፕሮግራማችን የሚተላለፍበት ነው። ግርማ ደገፋ የተለያዩ መጽሐፍትን በማገላበጥ ለእናንተ ይሆናሉ ያላቸውን መርጦ የሚያቀርብበት ደማቅ ቃላት የተሰኘው ፕሮግራማችን ነው ይቀርባል። ግርማ ደገፋ ደማቅ ቃላት። ደማቅ ቃላት። በዚህ ዝግጅት በሀገራችንና በውጭ ጻፍት ከተጻፉ መጻፍትና መጣጥፎች ውስጥ ለእናንተ ብናካፍል ያልናቸውን ሐሳቦች ነቅሰን ወይም ሙሉውን እናቀርባለን። ደማቅ ቃላት። ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምን ሰንብታችኋል? በዛሬው ደማቅ ቃላት ዝግጅት የሕገ መንግሥቱ ፈረሰኞች። ጸሐፊው አስራት አብርሃም። መጽሐፉ የታተመበት ዓመት 2009 ዓመተ ምህረት። ከመጽሐፍ ውስጥ ለንባብ የመረጥኩላችሁ የሕገ መንግሥቱ መንፈስ የሚለውን ርዕስ ነው። የሕገ መንግሥቱ መንፈስ ባደፈ ሕሊና ባልጠራ እሳቤ በሸንጎ በመክርም ጀማዓውን ሰብስቤ ውሸት እንደሆነ ቀድሞ ያውቃል ልቤ። ከጸሐፊው ያልታተሙ ግጥሞች። ማንኛውም ሕገ መንግሥት ሲረቀቅ የራሱ የሆነ መንፈስ ወይም ኮንስቲቱሽናል ስፒሪት ይኖረዋል። ይህም የሚመለከተው የሕገ መንግሥቱን ይዘትና ቅርጽ ብቻ ሳይሆን ሊያሳካው የሚፈልገውን ዓላማና ግቡንም የሚወስን ነው። የሕገ መንግሥት መንፈስ ሲባል ሕገ መንግሥቱ በቀጥታ ከተሰጠው ወይም ለሕዝብ በይፋ ከሚነገረው ትርጓሜ ባሻገር የሚኖረውን አንድምታ የሚዳስስ ነው። በሕገ መንግሥቱ መግቢያ ላይ እንደሰፈረው የሕገ መንግሥቱ መሠረታዊ ዓላማና ግብ የኢትዮጵያ ብሔሮች፣ ብሔረሰቦችና ሕዝቦች ያለፈውን የጭቆና ሥርዓት በማስወገድ በኢትዮጵያ ውስጥ ዘላቂ ሰላምና ዋስትና ያለው ዲሞክራሲ እንዲሰፍን፣ ኢኮኖሚያዊና ማኅበራዊ እድገት እንዲፋጠን፣ የራሳቸውን ዕድል በራሳቸው የመወሰን መብታቸውን ተጠቅመው በነጻ ፍላጎታቸው በሕግ የበላይነትና በራሳቸው መልካም ፈቃድ ላይ የተመሠረተ አንድ ፖለቲካዊ ማኅበረሰብ በጋራ ለመገንባት መሆኑን ይገልጻል። ለዚህም ነው መግቢያው ላይ እነዚህ ብሔሮች፣ ብሔረሰቦችና ሕዝቦች በሀገሪቱ በተለያዩ መስኮችና የግንኙነቶች ደረጃዎች ተሳስረው አብረው ሲኖሩ የየራሳቸው አኩሪ ባህልና መልክዓ ምድራዊ አሰፋፈር የነበራቸውና ያላቸው መሆኑን፣ ይህ በዘመናት ያፈሩት አብሮ የመኖር